ሰላም ጤና ይስጥልኝ እንዴት ናችሁ? ነፃ ስለሆነው የኦሮሞ እንቅላፍ ያወራል። ታከለው ማላይ ደግሞ ተነስተበታል። ሰላም ጤና ይስጥልኝ ክብራትና ክብራን የተከበራችሁ የተወደዳችሁ ተምሽ አይኔ አሞኛል ኦፕሬሽን ላይ ያስፈልገኝ ነው ይርጎዲ ለነፍጠኛ ዛሬ እንነግረዋለን በጣም ማለት ነው ሰላም ጤና ይስጥልኝ ክብራትና ክብራን የተከበራችሁ የተወደዳችሁ ኢትዮጵያውያን እንዴት ናችሁ? የጤነታፊያ ብሔረሰቦች እንዴት ናችሁ? ሰላም ናችሁ አይደለ? ያው እንግዲህ በሰሞኑን በየመንገዱ ይሰማል አይደለ? እስቲ ይሰማል በሉኝ። ሰሞኑን በየመንገዱ በየአደባባዩ የሚያስታውቁት ትውከት አለ። የሚያስታውቁት ትውከት ኦሮሞ ተኮር ሙስሊም ተኮር ስለሆነ ያንን ትውከታቸውን በበጎ እንተግብረው ወደ በጎ አቅጣጫ እንውሰደው። ወደ በጎ አቅጣጫ የምንወስደው እንዴት ነው? እነዚህ ሰዎች ምንነታቸውንና ማንነታቸውን በየአደባባዩ እያሳዩ ስለሆነ ያንን ያፍ ወለምታዎቻቸውን ብቻ ሳይሆን ውስጣቸው ላይ የሚያምኑበትን ነገር ዛሬ በንዴት በአደባባይ እያንጸባረቁት ስለሆነ ለእያንዳንዱ ኢትዮጵያዊ ሀገር ወዳድ ኢትዮጵያዊ ለሆነ ሙስሊም ክርስቲያን ዋቂፈታ ለእያንዳንዱ እያዳረስን እነዚህ ሰዎች እንደዚህ አይነት አስተሳሰብ ያላቸው ወራዶች መሆናቸውን ማጋለጥ አለብን። ዛሬ እነ ዮኒ ማኛም ይሁን ሌሎች
እስራኤል ሀገርም ይሁን ሌሎች አካባቢ ላይ የሚጸባረቁ ጸረ እስላምና ጸረ ሙስሊም ዘመቻዎችን ለእያንዳንድህ ለወንድም ለብሔር ብሔረሰቦች በማዳረስ እነዚህ ሰዎች ይሄ ናቸው ብሎ ማሳየት ነው። ሌላ ነገር አይደለም። ነፃ ያልሆነ አእምሮ ኢትዮጵያን ከእንግዲህ አይገዛትም ነው። በቃ አለቀ። ነፃ ያልሆነ አእምሮ፣ ነፃ ያልሆነ በጥላቻ ያበደ በእኩልነት የማያምን አእምሮ፣ የአማራ አእምሮ በእኩልነት አያምንም። ሰዎች ሀገር ማዳን ነው፣ ብዙሃኑን ማዳን ነው፣ ብሔር ብሔረሰቦችን ማዳን ነው፣ ሁሉንም ሃይማኖት ማዳን ነው። ሁሉን ሃይማኖት ማዳን ከፈለክ አማራ ብለህ መተቸት ጀምረው። ተግባባን? አማራ ብለህ መተቸት ጀምረው። ሁሉን አማራ አትተች የምትሉ ሰዎች ሁሉ አማራ እንደዚህ አይነት ቆሻሻ አስተሳሰብ ካለለ ወጥቶ ሊያወግዛቸው ይገባል። ዛሬ በአደባባይ ተወደደም ተጠላም ማለት ነው። ተወደደም ተጠላም ዛሬ ነፃ አእምሮ ባለቤት የሆኑት ኦሮሞዎች እየገዟት ነው አገሪቷን። ወደፊትም ይገዟታል። እንዲገዟት ደግሞ ሁላችንም ከነዙት ፕሮፓጋንዳ በመውጣት ኦሮሞ አገር አጥፊ ነው፣ ኦሮሞ ገንጣይ ነው፣ ኦሮሞ እንደዚህ ነው፣ ኦሮሞ አራጅ ነው ከሚለው በመውጣት ኦሮሞዎችን መደገፍ ማሽቃበጥ አይደለም። ኦሮሞን መደገፍ ነፃ አእምሮን መደገፍ ነው። ነፃ አእምሮ ማለት በሃይማኖት ጥላቻ ያላበደ፣ በዘር ጥላቻ ያላበደ፣ በበላይነት ስሜት ያላበደ ያንን አእምሮ የማበረታታት የእያንዳንዳችን ኢትዮጵያዊ ሰብአዊ ግዴታ ነው ያለብን። ዛሬ ኦሮሞዎች ተበዳ የምትሉ አላችሁ። እኔ ወንድ ልጅ ነኝ፣ እበዳለሁ እንጂ አልበዳም። ታውቃለህ? ቆሻሻ አላስወጣህም። ቁጭ ብለህ ተመልከት፣ ምልህን ስማ፣ አድምጥ። ምናልባት ሰዎቹ ስሜታዊ ስለሚያደርጉ ያልሆኑ ቃላቶችን ልንጠቀም እንችላለን። ግን እኛ ልጆች ነን፣ ወጣቶች ነን። ምን የመሳሰሉ አዛውንቶች የሚናገሩትን የማያውቁ ባሉበት ሀገር ላይ እንደኛ አይነት ወጣቶች የንግግር ስህተት ቢያደርጉ ይዋልባቸዋል፣ ይፈረድባቸዋል። ስሜታዊ ሆነው አይፈረድባቸውም። አማራን አማራ ብለህ ካልተችኸው አገርህ ትጠፋለች። ባልና ሚስት ነው የሚባላው፣ ባልና ሚስት ነው የሚገዳደለው። በተለይ በዚህ በሃይማኖት ዙሪያ ላይ ሊያገዳድሉን ሊያጨራርሱን ነው የሚፈልጉት። ዛሬ ያልተጋባ ሙስሊም ክርስቲያን አለ። ዛሬ ያልተጎራበተ ሙስሊም ክርስቲያን አለ። ኢትዮጵያዊ እኮ ነን። ኢትዮጵያውያን እኮ እንደዚህ ተቀላቅለን እድል ነው የቀላቀለን። ፈልገን አልተቀላቀልንም። እግዚአብሔር ፈጣሪ አላህ ዋቃ ሲፈጥረን እንደዚህ ቀላቅሎ ነው የፈጠረን። አንዱን ባለቤት አንዱን መጤ እያደረጉ የሚናገሩ ሰዎች የሚናገሩትን ንግግር ለበጎ ዓላማ እናውለው። አማራ ይሄ ነው አስተሳሰቡ ብለህ ሼር አድርገው፣ አስተሳሰቡን አጋልጠው፣ ያለ እፍረት በድፍረት ማለት ነው ፖስት አድርገው። እናመሰግናለን እያልክ እነ ሆኒ ማኛም ይሁን ፈላሻዎች አደባባይ ላይ ስልጤ አናሳ ትላለህ። አናሳው ስልጤ ነው፣ አገር ያቀን ነው። አናሳው ስልጤ ነው፣ አዲስ አበባን አበባ ያደረጋት። አናሳው ስልጤ ነው፣ በኢኮኖሚ ኢትዮጵያን የተሸከማት። ዛሬ ስልጤ ሙሉ አቁሙን ወደ ስልጤ ይዞት ቢገባ ስልጤን የት እንደሚያደርሳት እኛ ነን የምናውቀው። ያለንን አቅም እኛ እናውቃለን። ማንም ለማኝ ሰብስባ የከሌ አናሳ የከሌ አንተ ማንህና ነው? እናውቃለን እኮ የለማኝ ዘር። ስለ መንግስቱ ኃይለ ማርያም ስለ ኃይለ ሥላሴ እያልክ ከመለመን ባናት ለሰው ልጅ ከመደፋት ያለፈ ሌላ ሚና የለህም እኮ። ለኃይለ ሥላሴ ሲሰግድ የነበርከው አንተ እኮ ነህ። ሌላው ኢትዮጵያዊ ኃይለ ሥላሴ ለመጣል ሲታገል አማራ ሲሰግድለት ነበረ። ብቻ አማራ የሚፈልገው ያችን ልሙጥ ባንዲራ እንድትውለበልብለት የሚፈልገው በቃ አለረለ ግን ይደፋለታል። አሁን አብይ አህመድ ልክ እንደ ኃይለ ሥላሴ ቢሆንለት ኖሮ አታለለን ክርስቲያን መስሎ አታለለን ብለው አይሉም እኮ፣ ይሰግዱለታል እኮ። ግን የኦሮሞዎች አእምሮ ነፃ አእምሮ ነው። አገሪቷን አሁን እየመራው ያለው አእምሮ ነፃ አእምሮ ነው። አንድ ነገር ላስታውሳችሁ። ጠቅላይ ሚኒስቴር መለስ ዜናዊ ሀገሪቷን በሚያስተዳድርበት ጊዜ ባለ ነፃ አእምሮ የሆነው የቀድሞ የመጀመሪያው ፕሬዝዳንት ነጋሶ ጊዳዳ ለፕሬዝዳንትነት ሲታጩ የኦሮሞ ኦርቶዶክስ እምነት ተከታዩ ነጋሶ ጊዳዳ ባለፈው በሞት የተለየ ያጣናቸው ማለት ነው። ለመለስ ዜናዊ አንድ ሐሳብ ነው ያቀረቡለት። መለስ ዜናዊ ሆይ
ከኔ የተሻለ ሊሰራ የሚችል ወንድሜ ያለ ፕሬዝዳንት ሊሆን የሚችል ብሎ አንድ እጩ የእስልምና እምነት ተከታይ ያቀረበለት መለስ ዜናዊ የመለሰለት ምላሽ ምን መሰላችሁ? ለዚህም ነው ኦሮሞ የነፃ አእምሮ ባለቤት ነው፣ ኦሮሞ መደገፍ ነፃ አእምሮ መደገፍ ነው የሚለው ከመሬት ተነስቼ አይደለም። እያንዳንድህ ነፃ አእምሮ አገር እንዲመራ ከፈለክ እያንዳንድህ ነፃ አእምሮን የማበረታታት ግዴታ አለብህ። ማቃጠር ማሸርገድ አይደለም። ሐቅን መደገፍ ሐቅን ማበረታታት ነው። የተነዛልህን ፕሮፓጋንዳ ዛሬ ራሳቸው ፉርሽ ያደርገውታል። በሚያደርጉት እንቅስቃሴ በሚያደርጉት ጸረ ህዝቦች እንቅስቃሴ ዛሬ አሳይተዋል። ከዚህ በላይ ምን ማለት ነው የምትፈልገው? ዶክተር ነጋሶ ጊዳዳ የኦርቶዶክስ እምነት ተከታይ ናቸው። እኔ ከምቀመጥ አሉ ከኔ የተሻለ ሊሰራ የሚችል ከኔ የተሻለ ኦሮሞዎች እንደዚህ ናቸው። ዛሬ ለማ አብይን አሻገረ ብለን እንላለን እንጂ ትላንትም ነጋሶ ወንድማቸውን ሊያሻግሩ ጠይቀው እድል አላገኙም። በቦታቸው እሳቸው በተቀመጡበት የፕሬዝዳንትነት ቦታ አልረጋጋም። ተረጋጋ ትላል፣ አልረጋጋም። እሳቸው በሚቀመጡበት ቦታ አንድ ሙስሊም ወንድማቸው ኦሮሞ እንዲቀመጥ ለመለስ ዜናዊ ጠይቀውት ነበር። ሀገሬ ኢትዮጵያ ሙስሊም መሪ ለማምጣት አልተዘጋጀችም ነው ያለው መለስ ዜናዊ። ፌዴራሊስት ነው የምንለው መለስ ዜናዊ ምን ለማለት ፈልጌ ነው? የፈለገው ይሁኑ ሰሜኖች የነፃ አእምሮ ባለቤት አይደሉም። የፈለገው ይሁኑ። ነፃ አእምሮ ማለት ሃይማኖትን የማይጠላ ብሔሮችን የማይጠላ የበላይነቱን የማይናፍቅ እኩልነት የሚያምን እሱ የነፃ አእምሮ ባለቤት ነው። በተቃራኒው የሆነው ግን ነፃ አእምሮ የለውም፣ ቆሻሻ አእምሮ ባለቤት ነው። ለዚህም ነው ኦሮሞን የመደገፍ ታሪካዊ ኢትዮጵያዊ ሰባዊ ግዴታ ነው ያለብን፣ መብት አይደለም ግዴታ። ነፃ አእምሮ ነው የመጣው። አሁን ሀገር እየመራ ያለው ነፃ አእምሮ ነው። ዛሬ ደግሞ አዲስ ነገር በዚህ ጋር ሙስሊም ኢትዮጵያን አይመራትም፣ የአህመድ ልጅ ኢትዮጵያን አይመራትም። ታዲያ ምን አባ ሆነ ነው ታከለውማ የሚያደርገው ጫማ የ50 ሺህ ብር ነው እያልክ ምታሽቃብጠው ዘመቻ ምትከፍ? ታከለውማ አንድ ጥሩ ነገር መስራት ሲጀምር ስሙ ማህበራዊ ሚዲያ ላይ መግነን ሲጀምር ተወጣና ጫማውን ታያለ፣ ሱሪውን ታያለ። ኢንሻአላሁ ተዓላ ታከለ ኡማ የ50 ሚሊዮን ብር ጫማ ለምን ያደርግም? ምን አገባ አንተ ቆማጣ ሰርታት ገብር ለማኝ። ታከለ ኡማ የ50 ሚሊዮን ብር ጫማ ለምን ያደርግም? ምን አገባ? ለምን የግሉ አውሮፕላን የግሉ ሄሊኮፕተር የፈለገው ነገር በፈለገው ነገር ለምን አይንቀሳቀስም? ማና አንተ ነው እኔ የምለው ለነፍጠኛ። ታከለውማ ሰሞኑን ትምህርት ቤቶችን እያደሰ ነው፣ ያሩጊት ቤቶችን እያደሰ ነው። ያሩጊት የሽማግሌዎች ጧሪ ያጡ ነው ነፃ አእምሮ። ታዲያ ታከለው በዚህ ጋር ሙስሊም ሀገሬን አይመራትም ትላለህ፣ በዚህ ጋር ደግሞ የኦርቶዶክስ እምነት ተከታዩን አውርዶ ለመጣል የማትከፍተው ዘመቻ የማትፈነቅለው ድንጋይ ማን አንተ? ምንድነው? ቆይ ፍላጎትህ ምንድነው? አንተ የሙስሊም ደጋፊ ነህ? የክርስቲያን ደጋፊ ማን? ታከለን ስትቃወም ምን ሆነ ነው? ምን ሆነ ነው? እስላማዊ ሆነ ነው? ዋቂ ፈታዊ ሆነ ነው? ጴንጤያ ሆነ ነው? ሰውዬው እኮ ኦርቶዶክስ እምነት ተከታይ ነው። ለምንድን ነው ዘመቻ የከፈትክበት ታዲያ? አሁን አንድ ጥሩ ነገር ሰራ ሲባል፣ አንድ ጥሩ ነገር እየሰራ ነው እያሳየን ነው ሲባል፣ ያንን ጥሩ ነገር እያየን ባለንበት ሰዓት ላይ ጫማውን ታያለህ። የ50 ሺህ ብር ጫማ የ50 ሚሊዮን ብር ጫማ ለምን አያደርግም? ምን አገባ አንተ? በአንተ ኪስ አውጥቷል አንተ። ማን ነው? አማራ እኮ ለኢትዮጵያ ምንም የሚያስገባው ገቢ የለም ከልመና ውጪ። ሎተሪ የሚያዘዋውር በልመና የሚተዳደር ለኢትዮጵያ ገቢ አያስገባም። እዳ ነው። ለዚህም ነው እያንዳንዱ ኢትዮጵያዊ የነፃ አእምሮ ባለቤቶችን አስቀንጥረው ሊጥሉብህ ነው እየታገሉ ያሉት። ዛሬ እኮ አብይ አህመድ ከሌሎች ያነሰ ክርስቲያን ሆኖ ሳይሆን ክርስትናው ጥርጣሬ ውስጥ እንዲገባ ያደረገው ሌሎች እምነት ተከታዮችን ባለመበደሉ ነው። ለምን ይበድላል? መበደል ነው እንዴ? አገር ለማስተዳደር መሰረቱ በዳይ ስትሆን ብቻ ነው እንዴ ጥሩ ሀገር መሪ የምትሆነው? የኦሮሞዎች ጥፋታቸው እኮ ሁሉ ጊዜ የምናገራለሁ ቅር ያለው ቅራሪ ይጠጣ። የኦሮሞን ክርስቲያን እንደ ክርስቲያን አይቆጥሩትም እውነት ለመናገር። ምክንያቱም የኦሮሞ የክርስትና
የክርስትና ጠንካራ ክርስቲያን ለመባል ሌሎችን መጥላት ነው ብለው ያምናሉ እነዚህ ሰዎች። ጠንካራ ሙስሊም ለመባል ሌሎችን መጥላት ነው ብለው ያምናሉ። አይደለም። ለኩም ዲንኩም ወሊ ዲን የግል ነው። አንተ ያመንክበትን ነው። አሁን ሰዎችን እንድጠላ የሚያዝ መጽሐፍ ቅዱሳዊ አስተምሮ የለም። ቁርአናዊ አስተምሮ የለም። የሰው ልጆችን የምትወዳቸው በሰውነታቸው ብቻ ነው። የሰው ልጆችን በፍትህ የምታስተዳድራቸው የሰው ልጅ ስለሆንክ ብቻ ነው። ኦሮሞን እየታገሉት ያለው ነፃ አእምሮ ስላለው ነው። ዛሬ የነፃ አእምሮ ባለቤት ሀገር እየመራ ነው። ይቀጥላል። ወላሂ ወቢላሂ ፕሮፌሰር እስኬል ጋቢሳ እንዳለው በልግጫም በፍልጫም አይመጡም እነዚህ ሰዎች። ፖለቲካ ደግሞ አይችሉም። አንድ ፖለቲካ የሚችል እነዚህ ሰዎች እስራኤል ሀገር ላይ ይሄንን የዘቀጠ መፈክር ሲያሰሙ ለድርጅቶች የራቁ አይደሉም። ከነ ዶክተር ደሳለኝ ጫኔ ጋር በቅርበት የሚተዋወቁ ሰዎች ናቸው። እስራኤል ሀገር ላይ ወጥተው የአህመድ ልጅ የመሐመድ ልጅ ምናምን ሲሉ የነበሩት ታግባባን። ፖለቲካ የሚችል ሰው ይሄ ነገር ወዳጆቻችንን ያርቅብናል ብሎ እንደዚህ አይነት ፖለቲካ በደንብ አይችሉም። የሚችል ሰው ደጋፊውን የሚያሳጣው ንግግር፣ የደጋፊውን የሚያሳጣው መፈክር አያደርግም እኮ። አማራ ጨቃ ነው አይደለም፣ ለሀገር ለራሱ አይሆንም። ፖለቲካ አይችልም። ፖለቲካው በእውርነት የተመሰረተ ነው። እውነት እላችኋለሁ ዛሬ እያስተጋቧት ያለች መፈክር ታከለውማ የ50 ሺህ ብር ጫማ አድርጓል ነው አይደል? ኢንሻአላህ የ50 ሚሊዮን ብር ጫማ እኔ ቢኖረኝ ማለት ነው ለታከለ ኡማ የግል አውሮፕላን ነበር መገዛለት ቢኖረኝ። ምን ዋጋ አለው? ቻለመ ሊምባቢ እንግረተራያን ይላል ስልጤ። ቻለመ ሊምባቢ ቢኖረኝ ይሄንን እልህ እያየው የግል አውሮፕላን ነበር መገዛለት። ለዚህ ነው አብይ የአህመድ ልጅ መሆኑ ሰበብ ነው። ኦሮሞ መሆኑ ነው ጥፋቱ፣ የአብይ ጥፋቱ። የአህመድ ልጅ አይደለ ብለው የዘመቱበት ክርስቲያን መስሎ አታለለን አይደለም። ክርስቲያን መስሎ እሱ ካታለላቸው ታከለ ኡማ ከዘር ማንዘሮቹ ክርስቲያን ነው። ለምን ዘመቱበት ታዲያ? ጥላቻቸው ጀዋሪያ የመሐመድ ልጅ መሆኑ አይደለም። አብይ አህመድ ልጅ መሆኑ አይደለም። ለማይ መገርሳ ልጅ መሆኑ አይደለም። ታከለ የኡማ ልጅ መሆኑ አይደለም። ጥላቻቸው ነፃ አስተሳሰብ ነው። ነፃ የሆነ ከጥላቻ የነፃ አስተሳሰብ ይጠላሉ። ጥላቻቸው ኦሮሞን ነው፣ ሌላ አይደለም። ትላንት አብይ ላይ ዛሬ ታከለ ኡማ ላይ ነገ ማንን ማራችሁ እናንተ? ሲጀመር ሀገሪቷ አሁን ማለት ነው ትላንትም ይሁን አሁን በእኩል እየተዳደረች ነው። የከሌ ሃይማኖት መጤ ነው የአመጣጥ ቅደም ተከተል ቢሆን እንጂ አሁንም ደጋግሜ የሚከፋው ሙስሊም ክርስቲያን ሊኖር ይችላል። አያገባኝም። ሐቁ ግን ኢትዮጵያዊ የሆነ ሃይማኖት ዋቄ ፈታ ብቻ ነው። ሌላ ሀገር ላይ አይመለክም እንደ ዋቄ ፈታ እምነት። ኢትዮጵያ ላይ የበቀለ ኢትዮጵያውያን ብቻ የሚያመልኩት ዋቄ ፈታ ሁሉንም ሃይማኖት የተቀበለ፣ ሁሉም ሃይማኖት እንግዳ ነው። ያመጣጥ ሂደቱ ይለያይ ይሆናል። አንዱ ከፊት መጥቷል፣ አንዱ ከኋላ መጥቷል። አመጣጣቸው ይለያይ ይሆናል። ከዛ ባለፈ እንደው በተለይ ኦርቶዶክስንና እስልምናን የሚያመሳስላቸው ሁለቱም ከአረብ ሀገር ነው የገቡት ወደ ኢትዮጵያ። ሁለቱም ይሄ የማይዋጥልህ ካለ እንደምንም ውሃ እያንቆረቆርክ ይሄ ታሪክህ ነው፣ የምናውቀው ታሪክ ነው። እስልምና ብቻ አይደለም ከአረብ ሀገር የገባው፣ ኦርቶዶክስ ተዋህዶም ከአረብ ሀገር ነች የገባችው። ኢትዮጵያዊ ሃይማኖት ዋቄ ፈታ ነው። እኔ ዋቄ ፈታ እምነት ተከታይ አይደለም፣ ግን ሐቅን ከመመስከር ወደ ኋላ አልልም። ሐቁ ይሄ ነው። ኢየሱስ ክርስቶስ ኢትዮጵያ ላይ አልተወለደም። ሃይማኖቱን ኢትዮጵያ ላይ አላስጀመረውም። አላህ ሱብሓነሁ ወተዓላ ኢትዮጵያ ላይ አልተወለደም፣ ኢትዮጵያ ላይ አላስጀመረውም። ሲነሳ ሰሃባዎችን ከሳውዲ አረቢያ ላኩ፣ አስተማሩ፣ ምናምን በቃ ሄዱ። እኛ ኢትዮጵያውያን ግን ነበርን፣ አስተሳሰቡን ተቀበልን። የሆነን አስተሳሰብ ስለተቀበልክ ከኢትዮጵያዊነት አትወጣም። ክርስቲያኖች ኢትዮጵያውያን ናቸው፣ ሙስሊሞች ኢትዮጵያውያን ናቸው። ሃይማኖቱ ግን መጤ ነው፣ ተቀብለውታል። አለቀ። ምንድነው አንዱ መጤ
ቅደም ተከተል ነው የቅደም ተከተል ጉዳይ እንጂ የትኛውም ሃይማኖት አገሬ የኢትዮጵያውያን ደሴት ነች አገሬ የኢትዮጵያውያን ነች እነዛ ኢትዮጵያውያን ሙስሊም ናቸው ክርስቲያን ናቸው ዋቄ ፈታ ናቸው በዚህ ደረጃ ልታምን ይገባሃል ነው ነፍጠኛ ቆማጣ ሸታታ ጭንቅላት የዛገ ይሸታል እኮ ይሸታል ጭንቅላታቸው እና ውድ ብሔረሰቦች እነዚህ የድንቅ አእምሮ ባለቤቶች ላይ እየተከፈተ ያለውን ዘመቻ አያችሁ ሙስሊሙ ላይ ዘመቻ ሲከፍቱ እሺ ሙስሊም ስለሆነ ዘመቱበት እንበል ክርስቲያኑ ላይ ዘመቻ ሲከፍቱበት ምን ስለሆነ ዘመቱበት እንበል ሁለቱም የሙስሊም አመራሮችም የክርስቲያን አመራሮችም ጥፋታቸው ኦሮሞነታቸው ነው ኦሮሞነት ደግሞ ወደዳችሁም ጠላችሁም ከታች ያለውን እንዳታዩ ከታች የተበጣረቀ ሚጽፍ ሊኖር ይችላል ከታች ያለው ነጥዩ መሪዎቻችንን የፖለቲካ ሊደሮቻቸውን እዩዋቸው ያምሮ ጽዳታቸው አምሯቸው ምን ያህል እንደጸዳ እነግራለሁ ጠባብ ነው ከሚባሉት ከሸኔ እስከ አብይ አህመድ ኦዴፓ ያለው ማለት ነው አስተሳሰባቸው የጸዳ ነው በተለይ ጥላቻ ላይ የሉበትም አገር መምራት የሚችለው ደግሞ ከጥላቻ ነፃ የሆነ አእምሮ ነው ከጥላቻ ነፃ የሆነ አእምሮ ባለቤት ኦሮሞ ብቻ ነው በተለይ ሌሎች አሉ ሰሜኖች ግን ከጥላቻ ነፃ የሆነ አእምሮ የላቸውም ታከለ ኡማ የአዲስ አበባ ከንቲባ 1 አመት 2 አመት አይደለም 40 አመት ይሆናታል እሱ ቢወርድ ሌላ ቶላ ገመቹ ነው የሚመጣው አይመጣም አሸብር ድፋባቸው ገልብጥባቸው እዛው ጎንደር ጎጃም ላይ ከንቲባ መሆን ይችላል ወደ አዲስ አበባ አይመጣም ፍንፍኔ አሳድሩ ስህተት ቢያጡ ወንጀል ቢያጡ አቀነባበሩ ድራማ ሰሩ ታከለ ጎማሉ ምንድነው ያሉት ልዩ ጥቅም ከናትሽ ባለጌዎች ምን በግልጽ እናገራለሁ እነሱ ሊናገሩ ያላፈሩት ልዩ ጥቅም በእናትህም ስፈልግ ነበር ሲሉት የነበረው ለኦሮሞ በእናትህም ስፈልግ ነው እነሱ ሊናገሩ ያላፈሩት እኔ ለምንድን ነው ማፍረው በአደባባይ አይደል እንደ ያሉት በአደባባይ አዲስ አበባ ላይ እስክንድር ነጋ በጠራው ያመጽ የማሸበር ስብሰባ ላይ መፈክራቸው ታከለ ጎማ ልዩ ጥቅም በእናትሽ እንትን ፈልጊ አያችሁ አበደን አሸብር አበደን አገሬን አትመራትም አበደን ሰይጣን ይመራታል አገሬን እንጂ አሸብር አይመራትም አበደን ነው ማለት ይሄው መሐመድ ምን አለ በሉኝ አበደን እንደዚህ አይነት የቆሸሸ አእምሮ አይደለም ሀገር ቀበሌ አይመራም ነው ማለት ደሞ ወደ እነነ አብይ ጋር ከመንጠልጠለ እዛው ደጅ ደመቀ መኮንን ሙስሊም ነው አማራ ክልልን በበላይነት የሚመራው ራሱ ሙስሊም ነው ሂድና እሱን አሽቀንጥረ ጣለው ስትፈልግ እሱ ላይ ዘመትበት አንተ ቆሻሻ ሙስሊም አይደለ እንዴ ወይስ ደመቀ መኮንን ስሙ አማርኛ ስለሆነ ክርስቲያን መስሎ ነው ጥላቻችሁ አይደለም እንደምንም አንዱን በእስልምናው አንዱ በኦሮሞነቱ እያንቋሸሽክ እንደዚህ ፈትፍተ በቃ እዛ 4 ኪሎ መግባት አትገባም ቆሻሻ አእምሮ ኢትዮጵያን 100 አመት ገዝቷታል 150 አመት ቆሻሻ አእምሮ ገዝቷታል አሁን ጸድት ያለ ከጥላቻ የነጻ ብሔረሰቦችን በእኩል የሚያይ የሰው ልጆች ሁሉ እኩል ናቸው ብሎ የሚያምን ሃይማኖቶች ሁሉ እኩል ናቸው ብሎ የሚያምን ታኬ እዛ አዲስ አበባ ላይ ቁጭ ይላል አበደን ነው ማይወርደው አበደን እሱ ቢወርድ ያረጃል ወይም ደግሞ በቃኝ ብሎ ይወርዳል ቢወርድ ሌላ ቶላ ነው የሚመጣል ሌላ ገመቹ ነው የሚመጣል አሸብር አትመጣም አበደን ቆሻሻ ይሄን አስተሳሰብ ይዘህ ነው ሀገር የምትመራው ቢያንስ እንኳን የአማራ ድርጅት ነኝ የሚሉ ድርጅቶች ወጥተው ይሄ ነገር ትክክል አይደለም ብለው መግለጫ ያወጡም እንደ እነዚህ ቆሻሾች አው እመኑኝ እነዚህ ሰዎች ማንንም አይምሩ ማንን ኦሮሞሁን ማሁን ዛሬ ኦሮሞ አገር በመምራት ላይ ነው ያለው ከፊት ሆኖ እየመራ ነው ይሄ ሀቅ ነው
ነገ ሌላህም አገር ከፊት ሆነ መምራት ሲጀምር አለቀ። ይሄ ዘመቻ ነው። እነሱ እስካልመሯት በዚህ ቆሻሻ አምሯቸው ዘመቻ አይቆምም። ጫማ ይቆጥራል እንዴ? ታከለውማ የ50 ሚሊዮን ብር ጫማ የድሃ ልጅ አይደለም። የዛ የለምለሚቷ የኦሮሚያ ልጅ ነው። የኦሮሞ ልጅ ነው። የኡማ ልጅ ብቻ አይደለም። ታከለውማ መንካት ማለት እዛ አምቦ ወይም ደግሞ የሻዋ ምናምን አካባቢ ላይ ያለው ኦሮሞ አይደለም ሚነሳብህ። ያርድልሃል። አትንካው፣ አትነካካው። ነፃ አእምሮ አዲስ አበባን እየመራት ነው። አገሬ ነፃ አእምሮ እየመራት ነው። ለምን ነፃ አእምሮ መራት ብለህ እየወጣ ታቀረሻለህ። ቅርሻትህን ግን እኛ ከቻልንበት ለበጎ እንጠቀመዋለን። ውድ ብሔረሰቦች በየአደባባዩ የሚያቀረሹትን ቅርሻት የሚያስታውኩንቱን ትውከት እየቀፈፋችሁም ቢሆን አስተጋቡት። እየቀፈፋችሁ እየተናነቃችሁም ቢሆን ፔጃችሁ ላይ ለጥፉት፣ አሰራጩት። ምክንያቱም የአማራን ማንነት እያንዳንዱ ብሔረሰብ ያላወቀ እንዲያውቅ ከዚህ በፊት ስንጮ በማልቀስ ጭምር ስንነግራችሁ ይሄ ነው አስተሳሰባቸው ብለን ስንነግራቸው አላምን አላችሁ። ታዲያ ዛሬስ ምን ሆናችሁ? እመኑ፣ ወደድክም ጠላህም እመን። እስራኤል ላይ የሰማኸው መፈክር ወላሂ ወብላሂ ሁሉም አማራ የሚያምንበት ግን ያልተናገረው መፈክሩ ነው። ቢመቸው የሚተገብረው መፈክሩ ነው። ልንገርህ፣ ጭምብል ነው። በነገራችን ላይ ኢትዮጵያ በነገራችን ላይ ኢትዮጵያ የክርስቲያን ደሴት ነች የሚለው እንትናቸው ጭምብል ነው። የፖለቲካ ጭምብላቸው ነው። ኢትዮጵያ የክርስቲያን ደሴት ነች በሚል የራሳቸውን የበላይነት፣ ምክንያቱም እነሱ ራሳቸውን የክርስትና ቋሚ ማገር አድርገው ነው፣ ቋሚና ማገር መሶሶ አድርገው ነው የሚያዩት። ሌላውን ክርስቲያን እኮ እንደ ክርስቲያን አይቆጥሩትም። እውነት ለመናገር እነዚህ ዛሬ ደግሞ እኮ በጣም የሚገርመው ትላንት ይህንን መፈክር ሲያሰሙ የነበሩት አይሁዶች ናቸው፣ ክርስቲያኖች አይደሉም። ክርስትና የቁማራቸው መጫወቻ እንጂ ክርስትና ካሰቡ ታከለውማ እኮ ክርስቲያን ነው፣ ለማ እኮ ክርስቲያን ነው፣ አብይ ራሱ ክርስቲያን ነው። ታዲያ ምንድነው ችግራቸው? ነው ችግራቸው ነፃ አእምሮና ኦሮሞነትም። ዛሬ ኦሮሞነት የሆነው ኦሮሞ በመሪነት ስላለ ነው። ነገ ሌላህም በመሪነት ስትመጣ ነፃ አእምሮ ይዘህ በመሪነት ስትመጣ ካንተ ጋር ችግር አለባቸው። እነሱ በሃይማኖት ሽፋን እዛ ቤተ መንግስት መግባት ነው አይቻልም። አሸብር ከእንግዲህ አገሬን አይመራትም። እመኑን፣ እኔ ስላልኩ ሳይሆን ድፍነ ኢትዮጵያ ሕዝብ በተለይ ፓወርፉል የሆኑ ብሔረሰቦች አይፈቅዱላቸውም። ፓወርፉል እኔ ዛሬ ሲዳማ ክልል እንዲሆን የምመኘው ከኦሮሞ የባሰ ጥንካሬ ስላለ ነው። በነሱ አስተሳሰብ ከኦሮሞ የባሰ ኦሮሞ ገርነት ስላለበት አንዳንዴ ሜዳው ላይ እንዲጫወቱ ይፈቅድላቸዋል። ሜዳው ላይ ዛሬ እኮ አዳማ ላይ ነው ኦሮሞ ሲሰደብ የሚውለው። ዛሬ እኮ ኦሮሞ የሚሰደበው በገዛ ቀየው በፊንፊኔ ላይ ነው ኦሮሞ የሚሰደበው። ተግባባን? ኦሮሞ አትመራም ተብሎ ታከለ ጎማ የሚባለው በገዛ ቀየው ነው። ቀየህን ነው አትመራም እየተባለ ያለው። ያም ሆነ ይህ ግን በጎነቱ፣ የዋህነቱ፣ አቃፊነቱ እስከ ፌዴራሊዝምን እስከ ማፍረስ ሲደርሱ ዝም አይላቸውም። ይሄን አውቃለሁ። ግን ለነፍጠኛ ልክ የትግራይ ህዝብ አይነት አቋም ያለው ህዝብ ነው የሚያስፈልገው። የኦሮሞ ህዝብ አይነት ህዝብ አቋም አይደለም። ልክ የሲዳማ፣ ልክ የትግሬ፣ ሌሎች ስማቸውን ልጠራቸው የማልፈልግ ደቡብ ክልል ላይ ብዙ ብሔረሰቦች አሉ። እንደዛ አይነት አቋም ነው። ዛሬ ኦሮሞ የዋህነቱ በሜዳው እኮ ነው የሚሰደበው። ልዩ ጥቅም በእናትህ እንትን ፈልግ እየተባለ ያለው እዛው ሜዳው ላይ ነው። ሜዳው ላይ ነው የሚጮሁ የሚሰድቡት። የራሱ ሜዳ ነው ዛሬ አታስተዳድርም እያሉት ያሉት። ካምቦ መጣ ከየት መጣ ታከለውማ ሜዳው ነው፣ ፍንፍኔ ሜዳው ነች። አሁን የሆነ ሆኖ ለኦሮሞ ማሽቃበጥ አይደለም፣ ለነፃ አእምሮ ማሽቃበጥ ነው። ያ ጀማዓተል ኸይር አታስቡት። ይሄንን ጉዳይ እነሱን አውግዞ
እነዚህ አሁን ያሉትን አመራሮች መደገፍ ለኦሮሞ ማሽቃበጥ አይደለም። ለነፃ አእምሮ ማሽቃበጥ ካለበት አሽቃብጥ። ነፃ አእምሮ እኛ እኮ የናፈቀን ነፃ አእምሮ አገሬን እንዲመራት ነበር። ሁላችንም የናፈቀን ያ መጥቷል። ነፃ አእምሮ እንዲመራ የማይፈልጉ አካሎች ዛሬ ዘመቻቸው ያሌለ ነው። ታከለውማ አሩጊቶችን የሚያነሳቸው የሚያያቸው ያሌሉ እናቶችን አንስቶ ቤት ሲገነባላቸው ቤት ሲያድስላቸው የጫማ አጀንዳ ይዘው መጡ። ምን አባውና አንተ ሸርሙጣ ልጅ ጫማ የናፈቀ ጫማ ያረረብ ሲፈልግ ለምን 50 ሚሊዮን ብር ጫማ ያረግም? በእናትህ እኛ በከፈልነው ግብር ነው። አንተ ምን አባት ከፍልና ነው? ንገሩት። ለማኝ ግብር አይከፍልም። ለሀገር ገበያ አያስገባም። እነሱ እኮ የሚበሉትን ራሱ እኛ ስንበላው የተረፈንን ትራፊ ቡሌ ነው የሚበሉት። እያየናቸው አይደል? በተለይም በአዲስ አበባ ዙሪያ ላይ ካወሩ ካረገም በስልጤ ገንዘብ ነው ያደረገው። አዎ አዲስ አበባን ያቀናት ስልጤ ነው። በስልጤ ገንዘብ አይደለም የ50 ሺህ ብር ጫማ የ50 ሚሊዮን ብር ጫማ ማድረግ ይችላል። ስልጤ ብቻ ስል ደግሞ ያው ብቻቸውን አይደለም ሌሎችም አሉ። ግን ኢኮኖሚውን በበላይነት ይዘነዋል። ወደድክም ጠላህም አለቀስክም አበድክም ግዙፉ ኦሮሞ ያላዘውን ግዙፍ ነኝ የሚለው አማራ ያላዘውን አዲስ አበባ ላይ እኛ ኢኮኖሚውን በደንብ አድርገን ተቆጣጥረነዋል። በጉልበት አይደለም በብልጠት ነው የያዝነው። በሸር አይደለም በሐቅ ነው የያዝነው። ዛሬ ታከለውማ እንዲነሳላቸው የሚፈልጉ ቆሻሾች የለማኝ ዘሮች ማለት ነው። አንዴ በጫማው አንዴ በማንነቱ የሚዘምቱበት አካሎች ሀብታችንን ሊነጥቁን ፈልገው እኮ ነው። ምክንያቱም መስራት ሳይሆን ቁጭ ብሎ አስገብሮ መብላት ነው የሚያውቁት። ቁጭ ብሎ አስገብሮ መብላት ነው የሚያውቁት። አይሆንም። ዛሬ እውነቴን እላለሁ የሀገሬ ሕዝብ ከነዚህ ሰዎች መቆም ከነፃ አእምሮ ጎን መቆም ነው። ቻው ቲጂዬ። ከነዚህ ሰዎች መቆም ከነፃ አእምሮ ጎን መቆም ነው። እኔ ራሴ አሁን አይኔም እያመመኝ ነው። ባያስችለኝ ነው ወጥቼ የተናገርኩት። እኔም እሰናበታችኋለሁ። ግን እነዚህ ቆሻሾች የሚተፉትን መርዝ ለበጎ እናውለው። እነሱን ጠልፎ ለመጣል ለራሳችን አላማ እናውለው። እስራኤል ላይ እንትን ያሉትን አትናደዱበት። ያናድዳል ጉዳዩ። አትናደዱበት። አሳዩት። ለኢትዮጵያ ብሔር ብሔረሰብ አሳዩት። ከአማራ ውጭ ለሆነው ህዝባችን አማራ ምን አይነት አስተሳሰብ እንዳለው አማራ ሊያጨራርሰን እንደፈለገ አሳዩት። ቅዘናቸውን ባፋቸው የሚቀዝኑትን ቅዘን ለኢትዮጵያውያን አሳዩአቸው። ይሄ ነው የአማራ አስተሳሰብ። ይሄ ነው አማራ የተሸከመው ቫይረሳም ነው ብላችሁ አሳዩበት። ምናልባት ዛሬም እንደ አማራ ብላችሁ አታውግዟቸው የምትሉ ለሚሉ መድኃኒት ነው። አማራ ሁሉም አልተናገረውም እንጂ ቢናገረው ይሄ ነው አስተሳሰቡ። እና ምን ለማለት ፈልጌ ነው? ይሄ የአህመድ ልጅ የመሐመድ ልጅ ምክንያት ነው። ልንገራችሁ። ኦሮሞነትን መፈንገያ የኦሮሞ ፊታውራሪዎችን መፈንገያ መንገድ እንጂ አጠገባቸው ሙስሊም እኮ ነው የሚመራቸው። የድርጅታቸው መሪ እኮ ሙስሊም ነው። ደመቀ መኮንን ሙስሊም ነው። ለምን እሱ ላይ አይዘምቱም? ለምን አይዘምቱበትም? ብቻ ጅልም ናቸው መሰሪም ናቸው። አገሬን ክርስቲያን ነው መምራት አለባት ብለው ካሉ ለምንድን ነው ታዲያ ክርስቲያኖች ላይ የሚዘምቱት? አንዴ በጫማቸው አንዴ በምናቸው። ችግራቸው ከሃይማኖት ጋር አይደለም። ችግራቸው በሃይማኖት በሆነ ነገር እያደረጉ ሾልኮ እዛ ጋር መድረስ ነው። አይቻልም። ይሄ አሸብር ከእንግዲህ የታኬንም ቦታ ቢሆን የአብይን ቦታ አትይዝም። አብይ ሲነሳ ዳውድ ይተካልሃል። ታከለ ሲነሳ ጸጋ አራርሳ ነው የሚተካልህ። ቆሻሻ በሉልኝና ሰላም ዋሉ። ትንሽ አይኔ ስላመመኝ እንትን እያቃጠለኝ ነው በእናታችሁ።
ዱዓ አድርጉልኝ እስቲ። የምትጠሉኝ ይድፋህ በሉኝ፣ አይንህ ይጥፋ በሉኝ። የምትወዱኝ ደግሞ አይንህን እግዚአብሔር ዋቃ አላህ ይማርልህ በሉኝ።